የሚፈጠረው الأصل الخامس አምስተኛው ከዚህ ጋር ተያያዥነት አለው አምስተኛው መሰረታቸው አህሉ ሱነቲ ወልጀማዓት ومن اصول اهل السنه كاهل السنه አንደኛው መሰረት ደግሞ تحريم الخروج አመጽ መውጣት እርም ነው تحريم الخروج መውጣት حرام መሆኑ على ولاة امور المسلمين በሙስሊም ባለስልጣናቶች ላይ መውጣት አደገኛ መሆኑ የሚገልጽ ነው እርም ነው ማለት ነው تحريم حرام መሆኑ الخروج መውጣት على ولاة ባለስልጣን امور المسلمين በሙስሊሞች ጉዳይ ላይ ሐላፊነት ያላቸው የተሰጣቸው ሰዎች በእነሱ ላይ መውጣት እርም መሆኑ አንደኛው አስል መሰረታቸው ነው ማለት ነው አህሉ ሱነቲ ወልጀማዓት إذا ارتكبوا በሚፈጽሙበት ሰዓት እነማን ولاة الامور المسلمين የሙስሊም ባለስልጣናቶች በሚፈጽሙበት ሰዓት አይወጣባቸውም ምን በሚፈጽሙበት ሰዓት ሙኻለፈተን ተቃርኖ ሲፈጥሩ ሙኻለፋ ሲፈጥሩ ሐዲስና ቁርአን ያላዘዘው حرام ነገር ሊሰሩ ይችላሉ የዛን ጊዜ አይወጣባቸውም إذا ارتكبوا ሙኻለፋ ተቃራኒ ነገር በሚፈጽሙበት ሰዓት በእነሱ ላይ አይወጣም ዲነል ኩፍሪ ከኩፍር ዝቅ ያለ ነገር ከሆነ ማለት ነው ክህደት ከሆነ አይወጣባቸውም ክህደት ከሆነ በእነሱ ላይ አመጽ አይፈቀድም ለአምሪሂ ሰለላሁ ዐለይሂ ወሰለም ነብዩ ያዘዋል ቢጧአቲሂም እሺ ብላችሁ ታዘዟቸው ፈማዕሲየትን ከወንጀል ውጭ ባለ ነገር እሺ ብላችሁ ተከተሏቸው ታዘዟቸው ብለዋል ነብዩ ዐለይሂ ሰላቱ ወሰለም ስለዚህ ወንጀል በወንጀሉ ራሳቸው ፈጽሙት እስካላሉ ድረስ እነሱ ወንጀል በመፈጸማቸው ብቻ ወርቅ አይደረጉም አይባረሩም ወይም ደግሞ በእነሱ ላይ አይወጣም አመጽ አይካሄድም ማለት ነው አመጽ አይካሄድም ይበርተከበው መኻለፋ ተቃርኖ ሲፈጥሩ ከሐዲስ ከቁርአን ጋር የሚጋጭ ነገር በሚሰሩ ሰዓት ዲነል ኩፍሪ ከኩፍር ዝቅ ያለ ወንጀል ሲሰሩ አይወጣባቸውም ለአምሪሂ ሰለላሁ ዐለይሂ ወሰለም ነብዩ ያዘዋል ቢጧአቲ መሽ ብላችሁ ታዘዟቸው فغير معصيه በወንጀል እስካላዘዟቸው ድረስ ራሳቸው ወንጀሉን ቢሰሩት እንኳን እሺ ብላችሁ ታዘዙ وإن ضرب ظهرك وأخذ مالك كنالت النبي عليه الصلاة والسلام جربان بمتى جنزبان بنتك هو إيش بلنا تعززنا له النبي عليه الصلاة والسلام مفتيين ولا من مفتيين لهم ولا مفتيين لهم مكانتهم يبلت أشيتنا يمتى يبلت أنا جر إن دايمتى بنبر ولا بيك أتمم الشارع يبلت أنا جر إن دايمتى ما لم يحصل اسكال تكسته اسكال تجني درس منهم كنزه ولاة الأمور كمسلم مريوت اسكال تجني درس من كفر بواح جلس هنا كيدة اسكال متادرس جلس هنا كيدة اسكال متادرس تكتلواتشو يعززواتشهم شرو بايهون معصية شنداتلو بالنسو لا انداتمسو كفرا بواح اسكال متادرس ايش كفرا بواح تناي ويم ميزان كافر السابقون يزان جزيرمو استطاع يميطالا لليلة አንድ ሸርጥ አለች ምን እስቲጣዓ መቻል አለበት ሰውየው የበለጠ የሚያፈነዳና የበለጠ ነገር የሚመጣበት ከሆነ አርፎ መቀመጥ ነው ምክንያቱም የበለጠ ፊትና ነው የሚመጣው የበለጠ ፊትና ይሄ በጣም ግልጽ የሆነ ነገር ነው አሁን በኡማው ላይ ያለው እየተከሰተ ያለው ማለት ነው አሁን በኡማው ላይ ያለ ነው ይሄ የትኛውም በአለም ዙሪያ መካከለኛው ምስራቅ ከጫፍ እስከ ጫፍ ድረስ እያናወጠ ያለው ትልቅ መጥፎ ነው የሸይጣን መንገድ ይሄ ነው አንዱ ማለም ይحصل منهم كفرا بواح اسكال تجني درس كنسو بخلاف المعتزلة بمعتزلة تقاراني الذين معتزلة يجيبون ياسجددالو الخروج عمس موطات علبن يلالو ياسجددالو بينما لا على الائمه بمريوت لاي اذا ارتكبوا شيئا يهون ነገር ከፈጸሙ من الكبائر ከተላልቅ ወንጀል ውስጥ ወይ መጠጥ ከጠጡ ወይ አጅነብይ ጋር ከታዩ ይወጣባቸው ነው የሚሉት من الكبائر حرام ሲሰራ ካዩ በአኢማዎች ላይ መወጣት አለበት አመጽ ነው የሚሉት ولو لم يكن ባይሆን እንኳን ያ ወንጀል ኩፍራን ያፈጸሙት ወንጀል ክህደት ባይሆንም እንኳን እንውጣባቸው ነው የሚሉት حرام ስለሰሩ ብቻ ويعتبرون هذا ይህንን ያዩታል ይህን ይቆጥሩታል በአሚሮቻቸው ላይ አመጽ መውጣትና ትርምስ መፍጠርን ከምን ይቆጥሩታል من الامر بالمعروف በመልካም ማዘዝና ወነህይ አን المنكر ከመጥፎ መከልከል ብለው ይቆጥሩታል በዛ ሂሳብ ነው የሚያዩት ማለት ነው በአሚሩ ላይ መውጣት አለብን ለምን حرام እየሰራ በግልጽ حرام እየተሰራ እንዴት እንቀመጣለን ስለዚህ ይሄንን አምር بالمعروف ነህይ አን المنكر ተብለናል ስለዚህ አመጽ መውጣት አለብን ነው የሚሉት ይሄን በካሄዳቸው በጣም የሚያስጠላ ካሄድ ማለት ነው الذين يجبون الخروج على الائمه በአይማዎች ላይ መውጣት ይፈቀዳል ይወጅባል ነው የሚሉት ሙዕተዚላዎች اذا ارتكبوا አሚሮች ከፈጸሙ شيئا يهون النجر من الكبائر ከተላልቅ ወንጀል ولو لم يكن كفرا كدت እንኳን ባይሆን ያፈጸሙ ነገር ويعتبرون ይቆጥሩታል ያስቡታል هذا ይህንን መውጣት አመጽ መውጣት በአሚሮች ላይ من الامر بالمعروف በመልካም ከማዘዝና والنهي عن المنكر ከመጥፎ መከልከል በሚለው ሂሳብ ስር ይይዙታል والواقع እውነታውና ተጨባጩ ግን ان عمل المعتزله
የሙዕተዚላዎች ተግባርና አፈጻጸም هذا ይህ ተግባራቸው هو اعظم المنكر ከሙንከር ሁሉ አስቀያሚ ትልቁ ሙንከር ይሄ ነው ትንሽ ሙንከር እናስለቅቃለን ሲሉ ትልቅ ሙንከር ያመጣሉ ይሄንን አይመለከቱም ብዙ ጊዜ ሙዕተዚላዎች ተክፊሪያዎችና ኢኽዋንዮች ይሄን ነገር አይመለከቱ ምን العجب ይሄን ቢያዩ አደጋ ውስጥ ባልተገባ ነበር እንደሚመክራቸው ስሜት እንደሌለው አድርገው ነው የሚይዙት አንድ አካሄዳቸው በጣም የተበላሸ አካሄዳቸው ታውቢባቸው እንኳን አይቀበሉም ምን العجب ሱብሃንአላህ ዑለማዎች ሁሉ እርም ያደረጉትን ክልክልና ያሉትን በዚህ ዘመን ዑለማ ሁሉ አጅላ ዑለማ የትም ቦታ ላይ በማንኛውም አይነት መልኩ መረጃ የላቸውም የሁሰይን የማን ይያሉ የተለያየ ነገር ያመጣሉ ይሄ ሁሉ ሙከፍራቶች የሚያመጡ ሹብሃው ራሱ ጉም የሆነ ነገር ነው ተጨባጭነት የሌለው ታሪኩ ጥያቄ ምልክት ውስጥ ያለ የሚናገሩት ነገር ሁሉ እንቁ ይያለ ሙህከም ይያለ ወደ ሙተሻቢህ ይሄዳሉ በዛ ነገር ዛምጥቶ ኡማው ላይ ለመጫን ማለት ነው ታው ሲባሉ እናንተ ለዲን ስሜት የላችሁም እናንተ ሙስሊም ላይ እንደዚህ ሲደርስ አይደለም እየደረሰ ያለ ማንችል ከሆነ ብንቶ ነገሩ ማሰሪያው አይጠብቅም ታው ታጠብቃላችሁ ነው ዑለማዎች ሁሉ ከልከለዋል እኔ አንድ ደስ ያለኝ ነገር ከታላላቆቹ ዑለማዎች በእንደዚህ አይነት በሰለፍና ምን ትርምስ ላይ የሚፈቅዱ ዑለማዎች አንድም እንቁ ዓሊም የለም አንድም ትልቅ ዓሊም የለም hatta ከኢትዮጵያዎቹ ዑለማዎች ታላቁ ዓሊም መሐመድ አሊ አደም ማለት በጣም ቦታ ይሰጧቸው ነበር በአሁን ሰዓት ላይ እሳቸው እንደምንሉት አላ ሰቢል ሸይጣን ነው ያሉት ይሄ አላ ሰቢል ሸይጣን ይሄ በሸይጣን መንገድ ላይ የተደረገ ነው እንደውም የተጠየቁት ምንድን ነበር ጂሃድን በተመለከተ እንትን በሚሉበት ሰዓት ማለት ነው ጂሃድ ላይ በተመለከተ ጂሃድ ላይ የሞተን እንኳን ሸርዒ ጂሃድ ላይ የሞተን እንኳን ሙጃሂድ ብሎ እሱ የጀነት ነው ብሎ መመስከር አይፈቀድም ይቅርና ሰላማዊ ሰልፍ ላይ እሳቸው የተጠየቁት ሰላማዊ ሰልፍ ላይ የሞተ ሰው የጀነት ነው ወይ ሸሂድ ይባላል የተብለው ነው የተጠየቁት ምን አልአጀብ አላ ሰቢል ሸይጣን የሞተን እንዴት አድርገን ነው ፊሰቢልላህ ነው የምንለው ፊሰቢልላህ የሞቱት እንኳን ራሱ ምስክርነት አይደለም የምንሰጠው ነርጁ ለሁም الخير ነው خير እናስብላቸዋለን ነው የሚባለው ፊሰቢል ሸይጣን የሞተ ለሱመያ ነሽ ተብላ ወጣ የሞተች እንዴት ነው የሱመያን አጅር የምታገኘው ምን አላጀብ ሸላልሞ ማቅረብ እኮ ነው የዋሆች መቀስቀሻ ነው እንደዚህ አይነቱ ጭራሽ የሚሄድ ነገር አይደለም ይሄ ፊዲል እስላም ማለት ነው የሚታለቅ ዓለም ይሄንን አሁን ለምሳሌ ሰጥተዋል አንድ በጣም የሚገርመው እነሱ ቢሉት ኖሮ ወይም ይበቃል ቢሉ ኖሮ والله እነዚህን ሼክ እንትኖች ህይወት ታሪክና 100 ኪታብ 200 ኪታብ 300 ኪታብ የጻፉት ትልቁ ዓሊም እንደዚህ ብለዋል ይሉ ነበር አሁን ጸጥ ነው ያሉት እቺን ፈትዋ ሰሞኑን ያስተላልፋል መሐመድ አሊ አደም ማለት ነው ታላቁ ኢትዮጵያዊ ዓሊም ዋናው ነገርሞ ዓሊም ማለት ነው ነሳኢን በ40 ምናምን በ38 ሙጀለድ ነው የጻፉት ትልቁ ዓሊም ማለት ነው እኔ ዓሊም አልহামዱሊላህ ታዲያ ዛሬ ላይ ሰለፍ የለም አንወጣ መደረግ የለበትም ብለው የሚቃወሙ ልጆች በኸይር ላይ አላ طريق صحيح سليم መሆናቸው በቃ በዑለማ የታጀበ ነው በታላላቆቹ በእንቁዎቹ ዑለማዎች ይሄ አንድ ከዑለማ አቅጣጫ ከጥቅም አንግል ብነው ምን አይነት ጥቅም ነው የመጣው ምን ተፈጠረ ምን የተገኘ ነገር አለ ምንም ولكن لا خير لمن لم يستمع ቢቢኤን የሚሰማ خير የለው መጀመሪያ ከሱም خير ራሱ ተስፋ የለም ምን እንደዛ አይነሰው ቢቢኤንን እያዳመጠ እየመጣ ነው ቢቢኤንና لا فرق بين ቢቢኤን وኢቢኤስ ምንም ልዩነት የላቸው ሁለቱም አይጦች ናቸው ያንዱ አጅራት ረዘም ካለ እንጂ ልዩነታቸው ሁለቱም በጣም መጥፎች ናቸው ምንም ልዩነት የላቸው ቢቢኤንን የሚሰማ ሰው ላይ خير አለ እንደ አላህ ويرون الصلاة وده علم نبر سو ممطات ያለበት ወደ ዑለማ ወደ علم ነው علم መንሃጅን አለማወቅ ነው የሚያደናብሩት እነዚህ ነው የማያውቀው የዋ በአረብ ዓለም ያሉትን ሰራተኞች እነዚህ ነው የሚሸውዱት ቂራአት መቅራት የሚችል ወደ ሰለፊያ መንሃጅ የገባ ሰው والله በትንሽ ጊዜ ውስጥ ያቃቸዋል በትንሽ ጊዜ አካሄዱ ውድቅ እንደሆነ በደንብ ይረዳል ይገባዋል ويرون الصلاة صلاة ያስባሉ ዑለማዎቻችን خلفهم ከአሚሮች ኋላ والجهاد معهم ይሄንን እንደተመለከቱን ሁሉ አይከፍሩም ማለትን ከዚህ ነው ያለን ማለት ነው ምክንያቱም من الامر بالمعروف والنهي عن المنكر والواقع ان عمل المعتزله هذا هو اعظم المنكر ነው የአዕظم المنكر ነው የነሱ የበለጠ ከኋላቸው መስገድ አለብን አብረናቸው ጂሃድ መውጣት አለብን ለነሱ ዱዓ ማድረግ አለብን እንጂ እነሱን እናስወግዳለን ብለን የምናደርገውና የምንፈጥረው ነገር እንደ ሙዕተዚላዎች هذا ይሄ ሙዕተዚላዎች ስራ የኛም አሁን እነሱን እየመሰለ እየተሰራ ነው ሌሎች እየሰሩት ነው هو اعظم المنكر ከሙንከር ሁሉ ትልቁ ሙንከር ይሄ ነው የባሰ ነገር ያመጣል اعظم المنكر የተባለው ነቲጃው የባሰ ነው
በጣም የባሰ ነቲጃ ነው ያለው። ሊማ የተረተቡ عليه በዚህ በመውጣት ላይ የሚፈጠር ነገር አለ። عليه من مخاطر عظيمة ትልቅ አደጋ ይጋረጣል። ሊማ የተረተቡ ምክንያቱም ይፈጠራል። عليه በዚህ ድርጊት ላይ ይፈጠራል። من مخاطر አደጋዎች عظيمة ከባድ አደጋ ይፈጠራል። من الفوضى ብጥብጥ ይመጣል። ብጥብጥ ንትርክ ብጥብጥ ይፈጠራል በኡማው መካከል ትርምስ ምንም መሰረተ ቢስ የሆነው ትርምስ ማለት ነው። ፈውዳ ይመጣል። ፈውዳ ደግሞ ሐቀን ወቃ ወራአይናሁ ለሶሪያ ብንሄድ ግብጽ ቢኬድ ሊቢያ ቢኬድ የመን ቢኬድ ይሄ ሁሉ እንዳለ ብጥብጥ ውስጥ ነው። አንድ እንኳን በግሩ የቆመ የለም። ስለዚህ እስካሁን ድረስ ብጥብጥ ላይ ነው ያለው፣ ትርምስ ላይ በየቀኑ ስንት ሰው ያልቃል፣ ስንት ደም ይፈሳል። ምን ያክል ስንት ከየቤቱ ስንት ነው የሚያልቀው? ሴትም ልብህ ተደፈረ እንደ እንስሳ ማንም ጭራሽ የሰው ልጅ እኮ እንደ ያይጥ ነፍስ እንኳን አክል ደረጃ ለልበት ደረጃ ተደረሰ። ለምን ብጥብጥ? ከዚህ ብጥብጥ ጀርባ እነማን ነው? ኢኽዋኖች የትም ቦታ ላይ ብጥብጥ አለችበት ቦታ ላይ አሉ። ብጥብጥ አለበት ቦታ ላይ አሉ። አላህ እንደዚህ አይነት አቀጣጥሎ ልኳቸዋል። ያ አላህ من مخاطر عظيمة من الفوضى ብጥብጥ ይፈጠራል። وفساد الأمر ነገሩ ሁሉ ይበላሻል። واختلاف الكلمة ልዩነት ይሰፋል። وتسلط الأعداء طلعت على كاي قبل بس مكاكل ላይ ይሄ መሰነጣጠቅ ይፈጠራል። ቢተውትሳ ቢቀር ሳይሆን ትልቅ ክፍተት ባይፈጠር ፈሪ ባይሆን ይሄ ትውልድ እኮ ነው። ደግሞ ምንም የሚያደርጉትም ነገር የላቸውም። እናንተ እጃችሁን አጥፋችሁ ተቀምጣችሁ ሰው ተታቻላችሁና እነሱ ምን አደረጉ? ምን መጣ? ምን የተቀየረ ነገር አለ? እንደ ምን አንድ ጠብ ያለች ነገር ማሰሪያው ማጥበቅ ካልሆነ በስተቀር እንጂ ምን የተፈጠረ ነገር አለ? ምንም የተፈጠረ ነገር የለም። والله شيء نراه እንደ በጃችን የለም ምንም ነገር። لما يترتب عليه من مخاطر عظيمة ትላልቅ አደጋዎች ይፈጠራል። من الفوضى ብጥብጥ ይመጣል። وفساد الأمر ነገሩ ይበላሻል። فساد الأمر ነገሩ ይበላሻል። የምንጨብጠው እናጣለን። ነገሩ ይበላሻል። ምክንያቱም ጠላት እኮ ጀነትን ፍርደውስን ለማግኘት አይደለም ያንኛው ስልጣኑን ለመጠበቅ እኮ ነው የሚጥረው በየትኛው አቅጣጫ እንዴ ዝም ብሎ የተኛል እንዴ አፈንፋኞች አሉ። واختلاف الكلمة ንግግር ይለያያል። ልዩነት ይፈጠራል በመካከል ላይ وتسلط الأعداء ጠላትን ይሰለጣል። ስለዚህ ይህ ሁሉ ክፍተት እንዳይፈጠር ጸጥ ብሎ ራጭ ብሎ በሰላም መጓዝ ዱዓ ማድረግ ወደ ተውሂዳችን ወደ አቂዳችን ወደ ሱናችን ወደ ቁርአናችን ወደ ሐዲሳችን መመለስ። የሰው ልጆች እንደዚህ ከተመለሱ ወደዛ አቅጣጫ ከተመለሱ ሰዎች አላህ Subhanahu Wa Ta'ala እንትንን ያመጣላቸዋል። መፍትሄውን አላህ ያመጣል። ዱዓ ማድረግ ነው። ሌላ አቅም የለም። በቃ ከዚህ ውጪ እኮ ምዕራባውያን ያመጡት እኮ ነው። ምዕራባውያን ለመዝናኛ የፈጠሩት እኮ ነው። ሰላማዊ ሰልፍ የሚባለው እነሱ ናቸው ያመጡት። ወላሂ ሰላም አያውቁም። ወላሂ ثم والله አያውቁም። ዑለማዎችም እያሉ ነው። ሁሉም ዑለማ ተጠይቀዋል። የዑለማዎችም አቋል አለ። ሁሉም ይሄ አዲስ መጤ ፈረንጆች ያመጡት አካሄድ ነው። እነሱም ራሱ አይጠቀሙበትም። እነሱ ሲዝናኑ እሁድ ወጥ እንደሆነ እኛ ቀጥታ መውጣት አለብን እንዴ? እኛ ላይ ነገሩ ይጠናል። ስለዚህ ስርዓት ዑለማዎችን መከተልና የዑለማዎችን አካሄድ አህሉ ሱነቲ ወል ጀማዓ አቋም ከተከተለ አንድ ሰው አመለካከቱ የተስተካከለ ይሆናል።